ሰላም ውድ ተመልካቾች፣ ዛሬ ስለ ጊፍጣ የምናይ ይሆናል። ማለትም ጊፍጣ ጁስ እንዴት እንደሚሰራ አብረን በዚህ ቪዲዮ የምናይ ይሆናል ውድ ተመልካቾች። ሌላው ደግሞ ፍሬውን እንዴት በቀላሉ ማውጣት እንዳለብን አብረን እናያለን። ቪዲዮ እስከሚቻል ድረስ ተከታተሉ። በመጀመሪያ ተመልካቾች እንልጠዋለን፣ ልጣጩ ማለት ነው። ከላይ ያለውን በደንብ ካጠብነው በኋላ ወይም ደግሞ እጃችንን በደንብ ከታጠብን በኋላ እንደዚህ ቀጥታ መላጥ ይቻላል። ማለትም በቶሎ ይለቃል ተመልካቾች። እንደዚህ እያደረጋችሁ መላጥ፣ ልክ እንደዚህ እየለጣችሁት እያለ ማለት ነው ዋና መሀሏ እችን ታገኙታላችሁ። ይችን አውጥታችሁ መጣል። ካወጣነው በኋላ ቀጣይ እንደምታዩት ይህን ይመስላል ተመልካቾች። ከዛን ወንፊት በማዘጋጀት ማስቀመጥ። ነገር ግን ተመልካቾች እዚህ ጋር ወንፊት ስትጠቀሙ ምስሉ ላይ እንደምታዩት በጣም ሰፋፊ ቀዳዳ ያለው ወንፊት ብትጠቀሙ አሪፍ። ምክንያቱም ፍሬውን ለይቶ ስጋውን በደንብ ለይቶ ስለሚያወጣልን ነው። ነገር ግን ይህንኛውን ወንፊት ብትጠቀሙ ቀዳዳው በጣም ትንሽ ከመሆኑ የተነሳ የምንፈልገውን ውጤት አያመጣልንም፣ ማለትም ስጋውን ያስቀርብናል ማለት ነው። ስለዚህ ይህኛው ብትጠቀሙ የበለጠ አሪፍ ነው እላለሁ ውድ ተመልካቾች። ተመልካቾች እንደምታዩት ቆዳው ይሄንን ይመስላል። ተመልካቾች እንደዚህ አዘጋጅተን ከጨረስን በኋላ እንደዚህ አይነት ጭልፋ መጠቀም፣ ማለትም ጠንከር ያለ ጭልፋ በመጠቀም እንደዚህ ማሸት። ምስሉ ላይ የምታዩት ማለት ነው ተመልካቾች፣ እንደዚህ ይወጣላቸዋል ማለት ነው። ፍሬው የተለየ የምንፈልገው ፓርት ብቻ ይቀራል። ምስሉ ላይ እንደምታዩት ፍሬው እንደዚህ እየወጣ ነው። ስጋው ወደ ውስጥ እየወረደልን ነው። ያው ማለት ደግሞ በጣም አሪፍ ነው። ምንም አይነት የእጅ ንክኪ ሳይኖረው እንደዚህ መስራት እንችላለን ማለት ነው ተመልካቾች። ነገር ግን ማወቅ ያለባችሁ ነገር ጉልበት በጣም የሚፈልገው እንደዚህ ለማውጣት ማለት ነው። ተመልካቾች እንደምታዩት ይመስላል። እሱ ላይ እንደምታዩት ማለት ነው። እንደምታዩት ስጋ እንትን ተለይቶ ይወጣል ፍሬው። ይህን አንፈልገው ተመልካቾች፣ የምንፈልገው ፓርቲ ይሄንን ነው። እንደምታዩት እሱ ላይ ተመልካቾች ክሬም ቴክስቸር ነው ያለው። በጣም የሚገርም ደስ የሚል ምንም አይነት ፍሬ የሌለው በቀላሉ እንደዚህ አድርጋችሁ እናንተ ቤታችሁ ውስጥ መለየት ትችላላችሁ። ምንም አይነት በእጃችሁ ማጨማለቅ ወይም ደግሞ ሌላ ምንም አይነት ፕሮሰስ አያስፈልገው። እንደዚህ አድርጋችሁ ማዘጋጀት ትችላላችሁ ተመልካቾች። ጊፍጣችን እንደዚህ ካዘጋጀን በኋላ ቀጥታ የጁስ ማሽን ውስጥ እንጨምረዋለን። የሚያስፈልጉ ግብአቶች ወተት እናንተ ክሬም መጠቀም ትችላላችሁ፣ ወይም ደግሞ በውሃ መፍጨት ይቻላል። ለአሪፍ ቃና የሚያስፈልገን ገውዝ ነው፣ እንጨምራለን። በመጀመሪያ ተመልካቾች ጊፍጣችን እንጨምራለን። ወተቱን እንጨምራለን። ትንሽዬ ገውዝ በጣም የሚገርም ገውዙ በጣም ወፍራም ስለሆነ ወተት እየጨመርን ተመልካቾች ይህን ይመስላል ተመልካቾች።
ፍሪጅ ውስጥ ለትንሽ ሰዓታት በማስቀመጥ